ማታውቁት ነገር ካለ ቪዲዮ እንድሰራላችሁ ከፈለጋችሁ ኮሜንት ስር እየገባችሁ ቪዲዮ እያላችሁ ጻፉልኝ። በቀጣይ እኔ አሰራሩን እሰራላችኋለሁ እና ዛሬ ደግሞ ዴይሊ ቼክን እንዴት አድርገን እንደምናገኝ አስረዳችኋለሁ። ወደ ቪዲዮ ከመሄዳችን በፊት ይሄ ቻናል አዲስ በመሆኑ እንደዚህ አይነት ጠቃሚ የሆኑ ስለ ዩቲዩብ ቲፕስ እና ኦንላይን ሜክ ማኒ የሆኑ ቪዲዮዎች እንድደርስላችሁ ከፈለጋችሁ ደግሞ ይህንን ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮን ደግሞ ላይክ በማድረግ ጀምሩ። ሌትስ ጎ ወደ ቪዲዮ ስንመለስ ታይምባክስ ዳሽቦርዱ ይሄንን ይመስላል። አፑ የቆየ ቢሆንም እስካሁን ግን እየከፈለ ነው። እኔ በቅርቡ ነው የጀመርኩት፣ ግን እዚህ ጋር እንደምታዩት $1.02 አለኝ እና ዴይሊ ቼክን እንዴት አርጋችሁ እንደምታገኙ አሳያችኋለሁ። ወደ ቪዲዮ መጀመሪያ ታይምባክስን የምትጠቀሙ ሰዎች ከሆናችሁ ወደዚህ አይነት ቦታ ያመጣችኋል። ከዛ እቺን 3 ነጥብ ትነካላችሁ ጥግ ላይ ያለችውን። ከዛ እዚህ ጋር በጣም ብዙ ነገሮችን ያመጣላችኋል። ስለነዚህ ነገር ሁሉንም ነገር በቀጣይ ቪዲዮ ሰራላችኋለሁ። አሁን ደግሞ ዴይሊ ቼክን እንዴት እንደምታገኙ አሳያችኋለሁ። እዚህ ጋር earn ሚለው ጋር ትመጣላችሁ። ከዛ ትነካላችሁ። ከዛ ወደዚህ አይነት ቦታ ያመጣችኋል። ስክሮል ታደርጉና እዚህ ጋር ዴይሊ ስትሬክ የሚለው ጋር ክሊክ ታደርጋላችሁ። እንደዚህ ያመጣላችኋል። ይሄ በየአንዳንድ ቀን ምን እንደሚሰጥ ያሳያችኋል። እዚህ ጋር ወደ ታች ትንሽ ስክሮል ስታደርጉ እዚህ ጋር እስከ $5 ይሰጣል በ90 ቀን ውስጥ። እናንተ ቋሚ ተጠቃሚ ከሆናችሁ ያው 3 ወር ነው 90 ቀን ማለት ምንም የሚከብድ የለም። እዚህ ጋር እስከ $5 መስጠት ይችላል። ዴይ 1 ክሌም አድርጌያለሁ። አሁን ዴይ 2 ነው ክሌም ማድረገው። እዚህ ጋር ቼክ የሚለው ጋር ክሊክ አደርጋለሁ። ይሄው እዚህ ጋር እንደምታዩት ዌል ደን ብሎ 0.002 አምጥቶልኛል። አሁን ወደ ባላንሳችን ስንሄድ እዚህ ጋር ጨምሮልናል ማለት ነው። ወደ ዳሽቦርዱ እንመለሳለን። ይሄው አሁን ጨምሮልኛል። ቅድም 1.024 ነበር፣ አሁን ደግሞ 0.26 ሆነዋል ማለት ነው። እዚህ ጋር ደግሞ የሰሩትን ያሳያል። አሁን ከአሜሪካ 112 ሰርቶ 60 ቦነስ ሰጥቷል። ቦነስም አለ በጣም ብዙ ሲሰሩ። እስከ ቶፕ 10 ከገባችሁ ቦነስ ይሰጣችኋል። እስከ $10 በላይ አርጉ ይሰጣችኋል። እዚህ ቀጣይ ሙሉ አሰራሩን ስለምሰራላችሁ ቻናሉን ሰብስክራይብ አድርጋችሁ ጠብቁልኝ። በቀጣይ እስክንገናኝ ሰላም። ሰብስክራይብ ማድረግ እንዳይረሳ።